2013 ዓመተ ምህረት ለመጀመሪያ ጊዜ በስድስተኛው ሀገራዊና ክልላዊ ምርጫ ሲወዳደር የተለያዩ ትልሞችንና ሐሳቦችን በማስቀመጥ ብዙ ስራዎችን በእቅድ ደረጃ ወደ ሚጨበጥ ተግባር ለመሄድ ያቀዳቸውን ነገሮችን አንግቦ ነበር የተወዳደረው። ነገር ግን በዘንድሮ ዓመት የሚደረገው ምርጫ እነዛ ተስፋዎች ወደ ተጨባጭ ነገሮች በተገኙበት ሰባተኛውን ሀገራዊ ክልላዊ ምርጫ እያደረግን የምንገኝበት ወቅት ነው። ይህ ቀጠና በልማት ማደግ የሚችልና የህዝቦች አብሮነት ለዘመናት የቆየውን የሚበጥሱ የሚመስላቸው አጭር እይታ ያላቸውና ብዙ ጊዜ የሚሞክሩን ኃይሎች በየጊዜው ብቅ ብቅ ይላሉ። ነገር ግን እነዚህ ሰዎች ሊሞክሩን ይችላሉ። እነዚህ ሰዎች ጥፋት ሊያደርሱ ይችላሉ። ነገር ግን ከጀመርነው ጉዞ ወደ ኋላ በፍጹም ሊመልሱን አይችሉም። አይደለም እንዴ? እነዚህ ሰላምን ሁሌ የሚነሱ ኃይሎች ሁላችንም በጽንፈኝነት የሚመጣ ምክንያታዊ ባልሆነ መንገድ የሚመጣውን ሰላምን ሁሌ የሚነሱ ኃይሎችን ሁላችንም በየፊናችን በየአደረጃጀቶቻችን ልንታገላቸው ይገባል። በመሆኑም ሰባተኛው ሀገራዊና ክልላዊ ምርጫን ስናደርግ ምርጫው በፍጹም ሰላማዊ ዴሞክራሲያዊ በህዝቦች ዘንድ ቅቡልነት ያለው ምርጫ እንዲሆን ሰፊ ስራዎችን እየሰራን ነው። ይሄንን ግንቦት 24 የሚደረገው ምርጫ መላው የዛሬው የሰልፉ ተሳታፊም ሰላማዊ እንዲሆን የበኩሉን አስተዋጽኦ እንዲያደርግ ጥሬን እያቀረብኩ በልማት ዙሪያ በልዩ ወረዳችን ሰፋፊ ነገሮችን ጀምረናል። ቅድም ሲባል እንደነበረው ትልልቅ ፕሮጀክቶችን በገጠር ልማት፣ በከተማ ልማት፣ በመንገድ፣ በውሃ ትልልቅ ስራዎችን ለመስራት ጥረት እየተደረገ ይገኛል። በመሆኑም በዛሬው ዕለትም በሰሜን ቆሼ በክልሉ ውሃ ቢሮ አማካይነት በጂሲኤፍ ፕሮግራም የተገነባው ይህ ውሃ ትልቅ ከ13000 ህዝብ በላይ ሊያስጠቅም የሚችልና ወደ 85 ሚሊዮን ብር በላይ ፈጅቶ በከተማው ዙሪያና ሰሜን ቆሼ ላይ ያሉ ሰዎችን ለማስጠቀም የሚችል ውሃ የተመረቀበት ዕለት መሆኑም ልዩ ወረዳችን ላይ የምናደርገውን ሰልፍ ልዩም ያደርገዋል። የስንዴ ነዶ ነው ቀዳሚው ምርጫችን ተደምሮ